ሰላም ፋሚሊ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም አለው። እግዚአብሔር ይመስገን። እንዴት ነው ስራ፣ ህይወት ሁሉ መልካም ነው? ዛሬ ደግሞ በመመጣሻትሉኝ ለየት ባለ ነገር ይመጣል። ዛሬ ስለ ሎሚ ትምህርት ቤት እስቲ ለምን ያገኘሁትን ጥቅም አላካፍላችሁም ብዬ ነው ወደ እናንተ የመጣሁትና ሎሚ ትምህርት ቤት እጅግ በጣም ልዩ ነው። ሎሚ ትምህርት ቤት እጅግ ልዩ የሚያደርገው ምንድነው? አንደኛ 1200 ተማሪዎችን አለምንም ክፍያ ሰብስቦ እውቀቱን ያካፈለ ያለው የሰጠ ትምህርት ቤት ነው እና በዚህ አንድ ወር ውስጥ ብዙ ነገሮችን አስፈላጊ ነገሮችን ማወቅ ችለናል። እነሱስ ምንድናቸው አትሉ? ከጂሜል እስከ ኤዲቲንግ ስለ ዩቱብ ውስጣዊ ምስጢሮችን ሁሉ ብትንትን አድርገን ማወቅ መረዳት እንድንችል የረዳን ትምህርት ቤት ነው። ይሄ ትምህርት ቤት ሎሚ ትምህርት ቤት ይባላል። የሎሚ ትምህርት ቤቱ ባለቤት ተስፍሽ ሀረርጌ በሚባለው የተሰየመ ትምህርት ቤት ነው። ይሄ ትምህርት ቤት እጅግ በጣም ልዩ የሚያደርገው መልካምነቱና ያለውን በፍቅር የሚያካፍል ትምህርት ቤት ነው። በዚህ ጊዜ 1200 ተማሪዎችን አለምንም ክፍያ በነፃ ማገልገል ማለት እጅግ በጣም ከባድ ነው። እኛ አንድ ደቂቃ እንኳን ለሰዎች መልካም ነገር ማድረግ ባቃተበት ሰዓት ላይ ይሄ መምህር ግን 1200 ሰራተኞችን በነፃነት ሰብስቦ እውቀቱን እያካፈለ ያለ ትምህርት ቤት ነው። ወደዚህ ትምህርት ቤት እንጆይ ማድረግ ለምትፈልጉ ሁላችሁ እንኳን ደስ አላችሁ ነው የምላችሁ። ይሄ ትምህርት ቤት እጅግ በጣም መልካም ነው። ስለ ሚዲያው አጠቃቀማችንን በሙሉ ሚዲያዎችን የምንጠቀመው ለስክሮል ነበር። አሁን ግን በምን አይነት ሁኔታ ቢዝነስ እንደምንሰራበት የምናውቅ ሆኗል እና ወደዚህ ትምህርት ቤት እንጆይ በሉ። ይሄ ትምህርት ቤት እጅግ በጣም የምታተርፉበትና የምትጠቀሙበት ትምህርት ቤት ነው። መልካምነትን፣ መስጠትን፣ ፍቅርን የምትማሩበት ትምህርት ቤት ነው። ትምህርት ብቻ ሳይሆን መልካምነትን ስነ ልቦና እንድኖረን ለሰው ልጅ አመለካከታችን መልካም እንዲሆን ሰውን ማነጽ የሚችል ትምህርት ቤት ነው። መልካምነትን የምንማረው ከሰው ነውና ማለት ነው። ይሄ መምህር ሰዓቱን ጊዜውን መስዋዕት አድርጎ አለምንም ክፍያ፣ ሰዎች ለክፍያ ሲሉ ብዙ ነገር ሊያደርጉ ይችላሉ። ይሄ መምህር ግን አለምንም ክፍያ በነፃነት 1200 ሰዎችን ትሪት ማድረግ በጣም ከባድ ነው። የሰውታ አስተማሪ ግን ሳይሰለች ሳይታክት በሳምንት ውስጥ 9 ሰዓትን እየሰጠ ትምህርቱን እያካፈለን ያለ ትምህርት ቤት ነው። በቀን 3 ሰዓት ትማራላችሁ፣ በሳምንት 9 ሰዓት ማለት ነው። በቀን 3 ሰዓት ስንማር የማናውቀውን በመጠየቅ በዙም ገብተን የማናውቀውን በመጠየቅ ያልገባንን ደግሞ ጥያቄ በማንሳት እውቀት የምናገኝበት ትምህርት ቤት ነው። ወደዚህ ትምህርት ቤት እንጆይ በሉ። ይሄ ትምህርት ቤት በጣም እጅግ ከምላችሁ በላይ ጥቅም ያገኘሁበት ነው። እኔ በበኩሌ ወደዚህ ትምህርት ቤት ስገባ ምንም አይነት እውቀት የለኝም። ምንም አይነት ስለ ዩቱብ የማውቀው ነገር የለም። ቲክቶክም ስለ ስክሮል ብቻ የምጠቀምበት ትምህርት ነበረ። አሁን ግን ወደዚህ ትምህርት ቤት ከተቀላቀልኩኝ ቲክቶክን ለምን መጠቀም እንዳለብኝ አውቄያለሁ። ሁለተኛ ፌስቡክንስ ለምንድን ነው የምጠቀመው የሚለውን አውቄያለሁ። እንዲሁም ደግሞ በዩቱብስ እንዴት ነው ቢዝነስ የምንሰራው፣ በእነኚህ በሶሻል ሚዲያዎች እንዴት ነው ቢዝነስ የምንሰራው የሚለውን በዝርዝር ማወቅ የቻልንበት ትምህርት ቤት ነው። ስለዚህ ወደዚህ ትምህርት ቤት እንጆይ እንድትሉ ጥሬን አቀርባለሁ። ወደዚህ ትምህርት ቤት እንጆይ ማለት ለምትፈልጉ ሁሉ ለምትጠይቁን ጥያቄ ሙሉ መልስ እኛ መስጠት እንችላለን። እኛ በማንችለው ደግሞ ወደ ትምህርት ቤቱ ገብታችሁ እንጆይ ብላችሁ እናንተ ራሳችሁ ምስክርነት የምትሰጡለት ይሆናል። የትምህርት ቤት እጅግ በጣም ልዩ ነው ማለት ማስታወቂያ እየሰራው ሳይሆን ያገኘሁትን ጥቅም እያካፈልኳችሁ እንደሆነ እንድትረዱ ፈልጋለሁ። ለምን እንደኔ ምንም የማታውቁ ብዙዎቹ ስላላችሁ ከዚች ካገኘሁት እውቀት መልካምነት ለራስ ነውና በመልካምነት የተነሳ ነው ይህንን ቪዲዮ እየሰራው ያለሁት። ይሄ ቪዲዮ የደረሳችሁ ሰዎች በሙሉ ወደዚህ ትምህርት ቤት እንጆይ እንድትሉ ጥሪ ያቀርባለሁ። ይሄ ትምህርት ቤት በባዮ ስር ባለው ቁጥር ሄሎ ብትሉ ሙሉ መረጃውን ማግኘት ትችላላችሁ። መልካም እድል እላችኋለሁ። ለተገባችሁ
እጅግ በጣም እንኳን ደስ አላችሁ። ለመግባት የምታስቡ መልካም ይሆንላችሁ እላለሁ። ሰላማችሁ ይብዛልኝ። ሰላም ሁኑልኝ። በሌላ ቪዲዮ እስከምንገናኝ መልካም ቀን